በዴቪድ ዴራ የተጻፈው The Way of the Superior Man የተሰኘው መጽሐፍ እያንዳንዱ ወንድ ማንበብ ያለበት መጽሐፍ ነው ይባላል። ብዙዎቹ የወንዶች መጽሐፍ ቅዱስ ይሉታል። አንድ ወንድ የምርም ወንድ ለመሆን ምን ያስፈልገዋል? በዚህ ሕይወት ውስጥ መረዳትና በጊዜ ማወቅ ያለበት ነገር ምንድነው? ይሄ መጽሐፍ ሁሉንም ነገር ጠቅልሎ ይዞታል። ከዓላማው ጀምሮ እስከ ግንኙነቶቹ እስከ ፍቅር ሕይወቱ ድረስ ሁሉንም ነገር እንዴት መቆጣጠር እንዳለበትና በዛ ውስጥም አልፎ the superior man እንዴት መሆን እንደሚችል። superior ማለት የበላይ ማለት ነው። የበላይ ወንድ እንዴት መሆን እንደሚችል የሚያስተምር መጽሐፍ ነው። ጸሐፊው ዴቪድ በመጽሐፉ ላይ ያሰፈራቸውን መርሆች እኔ በዚህ ቪዲዮ አቀርብላችኋለሁ። የመጀመሪያው stop hoping for a completion of anything in life ይላል። ጸሐፊውም እንደሚያስረዳው ከሆነ የአብዛኛው ወንድ ስህተት የሚጀምረው እዚህ ጋር ነው። የሆነ ጊዜ ላይ ሁሉም ነገር ይስተካከላል ወይንም ደግሞ የምፈልገው ነገር በዛ ጊዜ ይመጣልኛል ብሎ ማሰብ ይጀምራል። እስከ 40 ዓመቴ ብቻ እንደምንም አርጌ ብለፋ ከ40 ዓመቴ በኋላ አርፋለሁ ወይንም ደግሞ 50ዎቼ ላይ ጡረታ በሰላም እወጣለሁ። አሁን ብሰቃይም በኋላ ግን እረፍቴ ይመጣል ይላል። ሌላኛውም ደግሞ በአይምሮ ውስጥ ባለቤቴ የሆነ ሰዓት ላይ ኮምፕሌን ማድረጓን ቅሬታ ማቅረቧን ታቆማለች፣ የሆነ ሰዓት ላይ ትረዳኛለች ይላል። አሁንም ሌላኛው ደግሞ ይመጣና አሁን በዚህ ሰዓትም አልፈልገውን ነገር የምሰራው ወደፊት የምፈልገውን ሕይወት ለመኖር ነው ይላል። ወደፊት የምትባሏ ነገር የምትመጣ ይመስለዋል። የአብዛኛው ወንድ ችግርም ይሄ ነው። የሆነ ሰዓት ላይ መሰረታዊ የሆነ የሕይወቱ ክፍል የሚቀየርለት የሚለወጥለት ይመስለዋል። እውነታው ግን መቼም ቢሆን አይለወጥለትም። መቼም ቢሆን ነገሮች አይቀየሩም፣ እንደነበሩት ነው የሚቀጥሉት። ሰውየው በራሱ ራሱን መለወጥ ካልቻለ ወይንም ደግሞ አይምሮውን አመለካከቱን ካልለወጠ ነገሮች በፍጹም ልዩ አይሆኑለትም። ያ ሰው በሕይወት እስካለ ድረስ የሕይወት ፈተና በምንም ተአምር አይቀንስለትም። ከዛ ፈተና ጋር እየተላፋ እያሸነፈ መምጣት አለበት። ይህም ደግሞ ምንን ይጠይቃል ካላችሁ አሁን ላይ ካለው ነገር ከአሁን ሕይወቱ ጋር በፍቅር ውስጥ መውደቅ ይጠበቅበታል። ይህንንም ሲያደርግ ደግሞ ለሕይወት በአጠቃላይም ደግሞ ለኑሮ ለዚህችም ዓለም የራሱን ዩኒክ የተባለ ወይንም የተለየ የሚባለውን ስጦታ እያበረከተ ማለፍ ይኖርበታል። ሁለተኛው መርህ ወይንም ሁለተኛው ፕሪንሲፕል live as if your father were dead። አባትህ እንደሞተብህ ሰው ሆነ ኑር ማለት ነው። አንድ ወንድ ልጅ አባቱን በጣም አርጎ ሊወድ ይገባል። ነገር ግን ከአባቱ ኤክስፔክቴሽን አባቱ ከሱ ከሚጠብቅበት ነገርና ከአባቱም ትችት ሩቅና የጸዳ መሆን አለበት። በዛ መንገድ ላይ ሲሆን ብቻ ነው ያ ሰው ነፃ የሚባል ሰው የሚሆነው። ይህ ማለት ግን አባታችሁን ጥሉ ማለት አይደለም፣ ወይንም ደግሞ ከአባታችሁ መሸሽ አለባችሁ ማለት አይደለም። ነገር ግን አባታችሁ ወንድ እንደሆነው ሁሉ እናንተም በራሳችሁ ወንድ መሆን አለባችሁ። ሁሌም ቢሆን በእግሩ ስር ልትገኙ አይገባም። የሆነ ሰዓት ላይ እናንተም የራሳችሁን ዓለም መመስረት አለባችሁ። እሱ የሚያስበውን ነገር ግዴታ ማሰብ የለባችሁም። እናንተ የምታስቡትን የምታምኑበትንና በፈቀዳችሁበት መንገድ ላይ ልትራመዱ ልትንቀሳቀሱ ይገባል። አባታችሁ መካኒክ ሆኖ እድሜ ዘመኑን ስለኖረ እሱን ለማስደሰት ብላችሁ እናንተም መካኒክ መሆን የለባችሁ። ዶክተር ስለሆነ ዶክተር መሆን የለባችሁ። የሰው ልጅ ስጦታ ተሰጥኦና በሕይወትም ማድረግ ያለበት ነገር በጣም የተለያየ ነው። ስለዚህ አባታችሁ ስለሆነ ብቻ እናንተ ማድረግ የማትፈልጉትን ነገር ግን እሱን ላስደሰት ብላችሁ ያስባችሁትን ነገር ማድረግ የለባችሁ። ከአባታችሁ ክሪቲሲዝምና ኤክስፔክቴሽን ራቁ ማለትም ደግሞ ይህ ነው። ጸሐፊው ለዚህ ነው ይሄንን ያሰፈረው። ከአባታችሁ ትችትና ከእናንተ ከሚጠብቀው ነገር ነፃ መሆን አለባችሁ። ያንን ካደረጋችሁ ለራሳችሁ ማሰብ ትችላላችሁ ማለት ነው። ሶስተኛው ፕሪንሲፕል never change your mind just to please a woman ይላል ጸሐፊው። አንዲት ሴት መታ አመለካከታችሁን ብትቀይርባችሁ፣ ሕይወትን የምትመለከቱበትን መነጽር ብትለውጡባችሁና አዲስ የሆነ ፐርስፔክቲቭ አዲስ የሆነ እይታን የምታሳያችሁ ከሆነ ውሳኔዎቻችሁ እንዳለ መነሳት ያለባቸው የፍርዳችሁ ሁሉ ምንጭ መሆን ያለበት አዲሱ እይታችሁ ነው እንጂ ያቺ ሴት መሆን የለባትም ይላል ጸሐፊው። አሁን ምን ማለት ነው ብላችሁ ተጠይቁ ይሆናል። ያቺ ሴት የሰጠችው ሐሳብ አመለካከቱንም እንዲቀይር የሰጠችው መንገድ ትክክል ነው ብሎ የሚያስበው ከሆነ ከዛ ትክክል ነው ብሎ ካሰበው አመለካከት ተነስቶ ያንን ውሳኔ ይወስናል። ነገር ግን ኢንቱዊሽኑ ይሄ የውስጥ ድምጽ የሚባለው ነገር ይህንን ሐሳብ የማይቀበለው ከሆነና እሷ የሰጠችው ሐሳብ ትክክል ነው ብሎ ያላመነለት ጎኑ ካለው ግን መቼም ቢሆን እሷ ስላለችው ለሷ ብሎ ያንን ነገር ሊያደርግ አይገባም። የዛኔ ራሱን የካደ ወንድ ይሆናል ይላል ዴቪድ ዴራ። አስከትሎም በዚህ ተግባሩ ብቻ ራሱን ሳይሆን እያደከመ የሚሄደው እሷንም ሴቷንም እያደከማት ሁለቱም የሚደክሙበት መንገድ ላይ ይገባሉ። ቂም መያያዝ ይጀምራሉ። ግንኙነታቸውም ኦተንቲክ ሳይሆን ይቀራል። ያ ትክክለኛ ስሜት ትክክለኛ ራሳቸውን እየገለጹበት የሚሄዱበት ነገር እየጠፋ ሲመጣ ፍቅራቸውም እየቀዘቀዘ ይመጣል። አንዱ ራሱን ሆኖ መግለጽ አይችልም። ስለዚህ ራሱን አለመሆኑ ፍቅራቸው ላይ ትልቅ የሚባል ሸክም እየሆነባቸው ይሄዳል። ያ ነው እነሱን እያጋጨ የሚመጣው። አራተኛው ፕሪንሲፕል
purpose must come before relationship ይላል ጸሐፊው። አንድ ወንድ ግንኙነትን ከማሰቡ በፊት እና የፍቅር አጋር ከመያዙ በፊት መጀመሪያ የህይወት ዓላማውን ፈልጎ ያገኘ በዛም ዓላማ ውስጥ እየሄደ ያለ ሰው መሆን አለበት ይላል። ይህንንም የህይወት ዓላማ እንደምንም ቢያሳንሰው መቼም ቢሆን በሪሌሽንሺፕ ውስጥ በግንኙነት ውስጥ ሊያደርገው አይችልም፣ በዛ ሊተካውም አይችልም። ነገር ግን አሻፈረኝ ብሎ ዓላማውን ትቶ ለሴት ከሄደ ወይንም ደግሞ ሪሌሽንሺፕን ካስቀደመ ደካማ ወንድ ይሆናል። እቺ ዓለምም ከሱ አገኘዋለሁ ብላ የጠበቀችውን ነገር ለዓለም ሳይሰጥ ይቀራል። ከሁሉም በላይ ደግሞ ያቺን ሴት ቢመርጣት እንኳን ለዛች ሴት ሙሉ ወንድ መሆን አይችልም። አሁንም ጎዶሎ ነው የሚሆንባት፣ እሷም ደስተኛ አትሆንበትም ነው የሚለው ጸሐፊው። ዓላማውን ትቶ ከሷ ጋር ስለሆነ ብቻ ኦተንቲሲቲውን እያጣ ትክክለኛ ገጹን ትክክለኛ ማንነቱን እያጣ ለሷ ሙሉ ሰው መሆን ይከብደዋል፣ ወይንም ደግሞ የሆነ ነገር እንደጎደለው ሁሌም እያሰበ ይመጣል። ታዲያ በእንደዚህ አይነት አስተሳሰብ ውስጥ እያለ ደግሞ ለሷ ሙሉ የሆነ ወንድ ሊሆን አይችልም። ምክንያቱም ሁሌም ቢሆን ጎዶሎ ነው፣ ሙሉ ትኩረቱን የሚሰጥ ሰው አይሆንም። ዓላማውን ግን ያስቀደመ ሰው፣ በዛም ዓላማ ውስጥ እየኖረ ያለ ሰው ለዓለም ማበርከት የሚችለውን የአቅሙን እያበረከተ ያቺን ዩኒክነስ እያንጸባረቀ ኦተንቲሲቲውን አስቀጥሎ ትክክለኛ ወንድ ይሆናል ይላል። አምስተኛው ፕሪንሲፕል ሊን ጀስት ቢዮንድ ዮር ኤጅ። የወንድ ልጅ ብቻ ሳይሆን የሰው ልጅ አጠቃላይ እድገት የሚመጣው የሆነ አስፈሪ የሚባል ጠርዝ ላይ ራሱን ሲያቆም ነው። ይህንን ነገር መስራት አልችልም ብሎ ካሰበው ነገር በላይ ሲሰራ፣ ይሄ ነው አቅሜ ብሎ ካሰበው ነገር በላይ አቅም ሲያሳይ፣ እምፈራው ነገር ይሄ ነው ብሎ አስቦ ፍርሃቱን እየተወጣ እያስፈራውም ቢሆን ያንን ነገር እያደረገ ሲሄድ የበለጠ በህይወት እድገትን እየተመለከተ የሚሄድ ወንድ ይሆናል። ጸሐፊው አስረግጠው የሚናገረው ነገር ወንድ ልጅ በፍጹም በጣም ሰነፍ መሆን የለበትም። ያለው ስራ፣ ያለው ህይወት በአጠቃላይ ደህንነቱ የተጠበቀና ምቾት ያለበት ህይወት ከሆነ ከዛ ህይወት ቶሎ ብሎ መውጣት አለበት። ያ ህይወት ወንድ ልጅን አያጠነክርም፣ እድገትም ይቆማል። ኮንፈርት ባለበት ወይንም ምቾት ባለበት ቦታ እድገት የለም ይላል። በተመሳሳይም ሁኔታ ደግሞ ራሱን በጣምም መግፋት የለበትም። አላስፈላጊ የሆነ ጭንቀት፣ አላስፈላጊ የሆነ ውጥረት ውስጥም መገኘት የለበትም። ያቺን መካከለኛዋን ቦታ አግኝቶ በዛች ቦታ ላይ መዋኘት አለበት ማለት ነው። ዶንት ፍላይ ክሎዝ ቱ ዘ ሰን ከሚለው ፕሪንሲፕል ጋር ይሄዳል። ወደ ፀሐይዋ ቀርበህ አትብረር፣ እዛው ጋር ትቀልጣለህ እንደማለት ነው። መቼም ቢሆን ወንድ ልጅ ከፍርሃቱና ከምቾት ማጣቱ ጋር አንድ ላይ መኖር አለበት። ምቾትና ሁሉም ነገር አስተማማኝ የሆነበትን ቦታ ብቻ ለቀህ ውጣ። ያቺን ቦታ ከለቀቅና ፍርሃትህንም ምቾት አልባ መሆኑንም ተመልክተህ በዛ ውስጥ መኖር ከቻልክ ያለ አንተ ትክክለኛው ቦታ ነው። ስድስተኛው ፕሪንሲፕል if you don't know your purpose discover it now። ዓላማህን የማታውቅ ከሆነ አሁኑኑ ዓላማህን ፈልገህ ማወቅ አለብህ። ወንድ ልጅ ሆነ ዓላማ የሌለውን ህይወት የምትኖር ከሆነ ፍጹም የባከነ ህይወትን የምትኖር ሰው ነህ። አንተም ባክነሃል፣ ጠፍተሃል። ሁኔታዎችን መፍጠር ሲገባ ሌሎች ወንዶች የፈጠሯቸው ሁኔታዎች አንተን እየሳቡህና ወደዚህና ወደዚያ ሲያረጉ ይውላሉ። የህይወቱን ዓላማ ሳያውቅ የሚኖር ሰው በጣም ደካማና የማይጠቅም የተባለ ህይወትን የሚኖር ሰው ነው። ዓላማ አለመያዝ ምን ያህል ያደክማል ካላችሁ፣ አቅም አልባ ወንድ ያደርጋችኋል። ሴክሹዋሊ ኢምፖተንት እስክትሆኑ ድረስ ደካማ ትሆናላችሁ ይላል ጸሐፊው። ይህም ማለት በፍቅር ህይወታችሁ ውስጥም እዛ መኝታ ቤት ውስጥ በምታደርጉት ነገርም በጣም ደካማ ያረጋችኋል። ይህን ያህል ነው ጥቅም አልባ የሚያረጋችሁ ይላል። ሰባተኛው ፕሪንሲፕል be willing to change everything in your life። በህይወታችሁ ውስጥ ምንም ነገር ይፈጠር፣ ምንም ነገር ይሁን፣ ሙሉ ለሙሉ ህይወታችሁን መቀየር ካለባችሁ ያንን ማድረግ አለባችሁ። ወንድ ልጅ ሙሉ ለሙሉ ህይወቱን ለዓላማው ማድረግ አለበት። ምንም አይነት ጎኑን ከዓላማው ውጪ ቢያደርግ ያ ሰው ደካማ ይሆናል። ብዙዎቻችን በህይወታችን ተመልክተነው ወይንም ኖረነው ያለፍንበትም ጊዜ ይሆናል። በህይወቴ ምን ማድረግ እንዳለብኝ አላውቅም የምንልበት ጊዜ ይመጣል። entering a period of unknowingness ይለዋል ጸሐፊው። ከፊታችሁ ሁሉም ነገር ጨለማ ነው። ወደ ኋላ ስትዞሩ ጨለማ ነው። ወደ ጎን ለማየት ስትሞክሩ ምንም የሚታያችሁ ነገር የለም። unknown ወይንም የማይታወቀው ቦታ ላይ ትሆናላችሁ። በህይወት አንድም ጊዜ ቢሆን የሰው ልጅ በዚህ ጊዜ ውስጥ ሊያልፍ ይገባል ይላል ጸሐፊው። ምክንያቱም የሆነቿን ቪዥን የሆነቿን ራዕይ የምታዩት እዚህ ጨለማ ውስጥ ስትሆኑ ነው። ያቺ ራዕይ ብልጭ ብላ ልትታያችሁ የምትችለው ሁሉም ነገር ሲጨልምባችሁ ብቻ ነው። ብርሃን ያለበት ቦታ ላይ ከሆናችሁ ያቺን ራዕያችሁን ላታገኟት ትችላላችሁና ጨለማው ጊዜ ምንም ማድረግ ያለባችሁ ነገር የማታውቁበት ጊዜ አስፈላጊ ነው። ስምንተኛው ፕሪንሲፕል በጣም አስፈላጊና እያንዳንዱ ወንድ ልጅ ሊረዳው የሚገባው ፕሪንሲፕል ነው። Don't use your family as an excuse ይላል ጸሐፊው። ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር በህይወት ቢያጋጥማችሁ ቤተሰባችሁን እንደ ሰበብ ልታቀርቡ አይገባም።
አንድ ወንድ ልጅ ፐርፐሱን ወይንም ዓላማውን ፈልጎ ካላገኘ በዓላማ መኖር እያለበት ዓላማውን ረስቶ እየኖረ ከሆነ መቼም ቢሆን በቤተሰቦቹ ሊያሳብብ አይገባም። ለልጄ ስል ነው፣ ለወላጆቼ ስል ነው ይሄንን ያደረግኩት ማለት የለበትም። እንደዛ የሚል አይነት ወንድ ከሆነ በጣም እየደከመ ወይንም ዊክ የሆነ ወንድ ነው። ጸሐፊውም ከዚህ በላይ ገፋ አድርጎ ይናገራል። ፕሬዘንስ ያጣል፣ ሰው ልብ አይለውም። ባለቤቱ እሱ ላይ ያላትን ፍቅር ስሜት ታጣዋለች። መጀመሪያ ስትተዋወቀው አትራክቲቭ ነው፣ ሳቢ ነው ያለችለት ነገር እንዳለ ይጠፋል ይላል። ምንም እንኳን ይህ ሰውዬ ጥሩ ባል ቢሆን፣ ምንም እንኳን ቤት ውስጥ የሚሰራውን ስራ ቢሰራ፣ ልጆቹን በስርዓት ቢያሳድግ እንኳን ዓላማውን ስለረሳ ብቻ አይኑ ላይ የሆነ የጎደለ ነገርን ትመለከትበታለች። መቼም ቢሆን ሙሉ የሆነ ሰው አይሆንም። ሲጀምርስ የሰው ልጅ ያለ ዓላማ ምንድን ነው? ምንም እኮ አይደለም። ባለቤቱን ሊያግዝ ይገባል። በቤት ውስጥ ያሉትን ስራዎች ሊሰራ ይችላል። ልጆቹንም በስርዓት ሊያሳድግ ይችላል። ዋናውንና ትልቁን ዓላማውን ስለረሳ ብቻ ግን ሁሉም ቤተሰብ ሰፈር እያደረገ ነው። መላው ቤተሰቡ በሱ ምክንያት እንዲቸገር ምክንያት ሆኗል። አሁን ችግር ስላችሁ ሁልጊዜም ቢሆን ፋይናንሻል አይደለም፣ መሆን የሚገባው ቦታ ላይ ግን አይደለም። 9ኛው ፕሪንሲፕል Don't get lost in tasks and duties. አንድ ወንድ ዓላማው ምንም ይሁን ምን በዛ የዓላማ መንገድ ላይ በሚሄድበት ሰዓት ላይ ሁሌም ቢሆን መለስ ብሎ ሪትሪት ማድረግ አለበት፣ ወይንም ደግሞ እንደ አዲስ መሞላት መቻል አለበት። ያንን በሜዲቴሽን በጸሎት ወይንም ደግሞ በብዙ አይነት መንገዶች መጨረስ ይችላል። ነገር ግን ሁሌም ቢሆን ሪቻርጅ መደረግ አለበት። ይህ ለምንድን ነው የሚጠቅመን ካላችሁ ዓላማው እንዲሰራ በሚያስገድደው ነገር ውስጥ በመስመጥ እንዳይቀር ነው። ያ ማለትም ደግሞ በስራዎች በሁኔታዎች ውስጥ ታስሮ መቅረት የለበትም። ወደ ኋላ ተመልሶ የሱ ህይወት ምንድን ነው? በአጠቃላይም ህይወት ማለት ምንድነች? እውነታውን ማወቅና መረዳት እስከሆነች ድረስ ራሱ ውስጥ ያንን ሰላምና እውነታ መፈለግ አለበት። 10ኛ ፕሪንሲፕል Don't force the feminine to make decisions. አንድ ወንድ የራሱን ኃላፊነት እንደ ኃላፊነት ሳይቆጥረው ሲቀርና ሲረሳው አጋሩ የራሷን ውሳኔ በራሷ እንድትወስን ይፈቅድላታል። ውጤቱንም ግን ራሷ እንድትቀበለው ነው የሚያደርጋት። ካጠፋችም ውሳኔዋ ስህተትም ከሆነ ወደ እሷ መዞሩ አይቀርም፣ ምክንያቱም ኃላፊነትን ከትከሻው ላይ አራግፏል። ይህንን በማድረጉ ምክንያት ብቻ እንደ ወንድነት የተሰጠውን ስጦታ እየተጠቀመ አይደለም። ማስኪሊኒቲን በአንድ ቃል እንግለጸው ብንል ሪስፖንሲቢሊቲ እንለዋለን፣ ወይንም ኃላፊነት መውሰድ የማይችል ወንድ ሊባል አይችልም፣ ወይንም ማስኪሊን የሚባል ወንድ አይደለም። ታዲያ አንዲትን ሴት ደግሞ ይህንን ዲሲዥን አንቺ ፈጽሚ ወይንም ደግሞ አንቺ ነሽ ይህንን ማድረግ ያለብሽ ብሎ ማስኪሊን የሆነውን ነገር ለሷ ከሰጠ ፌሚኒን የሆነውን ጎኗን ወይንም ተፈጥሯዊ የሆነውን ጎኗን አስትቶ የወንድ ባህሪ ያላበሳት ነው ይላል ጸሐፊው። ታዲያ በዚህ ውስጥ ግን አንዳንድ ሴቶች የራሳቸውን ማስኪሊን የሆነውንም ጎናቸውን መመልከት አለባቸው። ውሳኔዎችን በራሳቸው ወስነው ያመጣውን ውጤት እቀበላለሁ ሊሉም ይችላሉ። ጸሐፊው እንደሚለው ከሆነ ግን አንድ ወንድ ልጅ የራሱን አጋር ወይንም ደግሞ ባለቤቱን እንደዚህ ሊያደርግ አይገባም ነው። እሷ ውሳኔዎችን እየወሰነች በቀጠለች ቁጥር የእሱን ኃላፊነት እያቀለለችለት ነው። እሱ ማድረግ የነበረበትን ነገር ስቷል። ስለዚህ በግንኙነታቸው ውስጥ ሰረንድ የምታደርግ ሴት አትሆንም፣ ወይንም ደግሞ ማስኪሊኒቲውን ወንዳ ወንድነቱን የምትጠራጠር ሚስት ትሆነዋለች ነው የሚለን። አንዴ እዛ ደረጃ ላይ ከደረሰች በኋላ ደግሞ እሱን ከማመን ይልቅ የራሷን ማስኪሊን የሆነውን ትሬት ማመን ትጀምራለች። ውስጣዊ ወንዷን ታምነዋለች ማለት ነው። እንደ ወንድ ልጅ ማድረግ ያለብህን ነገር ለሷም ላንተም ለሁሉም ቤተሰቦች ሙሉ ኃላፊነቱን ወስደ ማድረግ አለብህ። በመጽሐፉ ላይ የተጻፈው 11ኛ ፕሪንሲፕል what she wants is not what she says ይላል። አንዳንድ ጊዜ ሴት ልጅ የራሷ ባል የራሷ አጋር ይህንን ነገር ማድረግ የለብህም ብላ ልትነግረው ትችላለች። ነገር ግን የምትነግረው ያንን ነገር እንዳያደርግ አይደለም፣ ማስኪሊን የሆነውን አቅሙን ለማየት እንጂ። በራሱ ጃጅመንት፣ በራሱ አስተሳሰብ፣ በራሱ አመለካከት ትክክለኛ የሆነውን ነገር ያደርጋል ወይስ እኔ የምለውን ነገር ብቻ ነው የሚሰማው የሚለውን ለማየት ነው የምትፈልገው። ሴቶች ብዙ ጊዜ ይህንን አንኮንሽስሊ ነው የሚያደርጉት፣ እነሱ ማስተውለው የሚያደርጉት ነገር አይደለም። ታዲያ ወንዱም ደግሞ ለሷ ብሎ እሷ ያለችውን ነገር ካደረገ እሷ በሱ ልትከፋበትም ወይንም ልትናደድበትም ትችላለች። አሁን በዛ ሰዓት እሱ ግራ ይገባል። ያለችኝን እኮ ነው ያደረኩት ሊል ይችላል። አንዲት ሴት ግን ወንድ ልጅን እያመነች የምትሄደው እሷ ላለችው ነገር እሱ እያደረገላት እያከናወነላት ሲሄድ ሳይሆን እሷ ያለችውን ነገር ባያደርግላትም እንኳን የራሱን ፍቅር እያጎላ ቢሰጣት፣ ኮንሽስነሱን ወይንም ደግሞ ስኬታቸውን በአጠቃላይ ከፍ እያደረገ ቢመጣ፣ ምንም እንኳን እሷ አርግ ያለችው ነገር ባይሆንም እሷ ለሱ ያላት ክብር፣ እሷ እሱ ላይ ያላት እምነትና እሷ ለሱ ያላት ፍቅር ከፍ እያለና እየጨመረ ይመጣል። 12ኛው ፕሪንሲፕል she doesn't really want to be number one። ምን ማለት ይሆን ካላችሁ ጸሐፊው እንደዚህ ይላል። ሴት ልጅ ምንም እንኳን የባሏ አንደኛ ነገር መሆን የምትፈልግ ብትመስልም፣ ከኔ በላይ ምንም ነገር እንዲያስበልጥ አልፈልግም ብላ እንኳን ብታስብም፣ ስሜቷ ግን ያንን አይፈልግም።
ወንዱ ወይንም ደግሞ ባሏ የህይወቱ በጣም አስፈላጊ ነገር ሊያደርጋት አይገባም። ካደረጋት አሁንም እሷ ነች በሱ የምትከፋበት። ለምን ካላችሁ ደግሞ ወንድ ልጅ ምን ጊዜም ቢሆን መጀመሪያ ማስቀደም ያለበት መለኮታዊ የሆነውን አገልግሎቱንና መለኮታዊ የሆነውን እድገቱን ማስቀደም አለበት። መንፈሳዊነቱን መጀመሪያ ያደረገ ወንድ በሚስቱ በጣም የሚወደድ ወንድ ይሆናል። አለሜነሽ ብሎ ግን እሷን ከመንፈሳዊነቱ በላይ ያደረጋት ቀን የዛኔ ያቺ ሴት ለዛ ወንድ ያላት ስሜት እየጠፋ ይመጣል። ምክንያቱን ካላችሁ ለሱ ደስታ እሷ ግዴታ አስፈላጊ እንደሆነች ትገነዘባለች። ባሏ የእሷ ጥገኛ እንዲሆንም አትፈልግም። ራሱን ችሎ ወንድ መሆን አለበት፣ ምክንያቱም የቤተሰቡ አውራ ነው። ታዲያ ሴት ልጅ ምንድነው የምትፈልገው ካላችሁ ጸሐፊው ዴቪድ ዴራ እንደዚህ ይላል። ባለቤቷ ከሷ በላይ ለዓላማው በተጨማሪም ለመንፈሳዊ ህይወቱ ራሱን የሰጠ በዛው ልክ ለሷ ሙሉ ፍቅሩን የሚሰጥ ከሆነ የዛኔ እሷ የምትፈልገው ወንድ ይሆናል ይላል። 13ኛው ወይንም የመጨረሻው ፕሪንሲፕል She wants to relax in the demonstration of your direction. አሁን ጸሐፊው ዴቪድ ዴራ ምን ማለቱ ነው ካላችሁ ወንድ የምርም ወንድ እንዲሆን ሴትም ደግሞ የምርም ሴትነቷን አውቃ የምትኖር ሴት እንድትሆን ሁለቱም የተለያየ ሮላቸውን የተለያየ ኃላፊነታቸውን ማወቅ መቻል አለባቸው ይላል። ታዲያ ሴት ልጅ የምርም ሴት ሆና እንድትኖር ማስኪልን የሆነውን ባህሪዋን ማሳረፍ መቻል አለባት። ያንን ጎኗን ለማሳረፍ ደግሞ በባሏ ልትተማመን ይገባል። ባሏ የምርም ማስኪልን ነው፣ እሱ የሚያደርገውን ነገር ያውቃል ያለችለት የዛኔ የራሷን ማስኪልን የሆነውን ሳይድ ወይንም በሴት ውስጥ ያለውን የወንድ ባህሪዋን እያሳረፈችው የበለጠ ሴትነቷ እየጎላ ይመጣል። ፌሚኒኒቲዋ ግሎ ያደርጋል። ስለዚህ በዛ ወንድ ፋይናንሽሊም፣ ሴክሹዋሊም፣ ኢሞሽናሊም፣ ስፒሪቹዋሊም ልትተማመንበት ይገባል ማለት ነው። እምነቷ እነዚህ ሁሉ ነገሮች ላይ መሆን አለበት። ታዲያ ጸሐፊው እዚህ ጋር ወንዱ ልጅ ሁሉንም ነገር ማድረግ አለበት እያለ አይደለም። ቢያንስ ግን የቤቱ አቅጣጫ መሪ እሱ መሆን አለበት። ሊድ ሊያደርግ ወይንም ደግሞ ሊመራ ይገባል። ወደዚህ እንሂድ፣ በህይወት ወደዚህ እንሂድ እያለ የፍርሃት ስሜት ሳይሰማት እሱን አምና እንድትሄድ ማድረግ መቻል አለበት። 13ቱ ፕሪንሲፕሎች እነዚህ ናቸው። በዴቪድ ዴራ የተጻፈው The Way of the Superior Man በዚህ መንገድ ተመልክተነዋል። እስከ መጨረሻው ስለተመለከታችሁልኝ አመሰግናለሁ። ቻው።